አበየል በስንት መከራ ወደ ቤት ተመልሳለች። እንግዲህ የሆነ ልጅ ሊደፍራት እየታገላት እያለ ነው ዳጣ የደረሰችላት። ዳጣም እንግዲህ ከልጁ ጋር በቦክስ በጥፊ ታግላ ደብድባውን ልጁንም እሷን አስጥላታለች። ከዛ በኋላ ወደ ቤት ይዛት መጣለች። አባትሽ እኮ ነው አይጨክንም፣ እንዴት ባንቺ ጨክናለኝ ብላ ስትላተኝ ባክሽ አያገባሽም፣ አንቺ ሲጀመር እኔ ለምን ተከተልሽኝ ለምን መጣሽ አላለቻትም። እኔ ባልመጣ እኮ ተደፍረሽ ወይ ተገለሽ ወይ የሆነ ነገር ሆነሻል እኮ፣ ግን ለምን እንደዚህ ይህን ያህል ክፉ ትሆኝብኛለሽ ብላ ስትላት ዳጣ እባክሽ እኔ ክፉ አይደለሁም፣ ግን ስለምታስጠይኝ ነው። በቃ ለምን ትከተይኛለሽ? እኔን አንቺ ለምን ትወጂኛለሽ? እኔ እኮ አልወድሽም እንዴ። እኔን ተከትለሽ ትመጫለሽ እንዴ? ማን ተደባደቢልኝ ብሎሻል? ማን አግዥልኝ ብሎሻል? እኔ ነኝ ያላልኩሽኝ። መጀመሪያ ዳጣና አበጌል ሲገናኙ አባዬ እኮ አንቺን ይወድሻል ብለስ አባዬን ያልሽው አንቺ? አባዬ ጭራሽ አባዬ የኔን አባት እኮ የኔ አባት ለአንቺ አባት ሊሆንሽ? ኧረ በስመ አብ እንዴት ደፋር ነሽ አለቻት። ተሳስቼ እኮ ነው ተሳስቼ ነው አለቻት ዳጣ። አበጌል ሄደችና እናትየዋ አልናገራት አልጋገር ስትል አላዋራ ስትላት እማዬ የሆነ ነገር ልነግርሽ ነው፣ ያንቺ መቼም አያልቅብሽ ምንድነው ደግሞ አለቻት ለነገር ሲባል። ከዛ ዳጣ እኮ አባዬ አለች፣ አባዬን እኮ አባዬ አለችው። እናት በለዋ ታዲያ ምነው ልጅ ሆነች? ጠልቼ ነው እኔ ምነው የሱ ልጅ ሆነች? ጥሩ ልጅ እኮ ነች፣ ከአንቺ እሷ ትሻላለች 10 እጥፍ ትላትና አረፍ። ከዛ ተናዳ ወጣች። ቤተሰቡን በሙሉ ጠርቀምቀም ማድረግና በአንድ ላይ ቁጭ አሉና እንግዲህ ሰላምዬ በጣም ሆዷ ስለገፋ የለችም። እሷ ፎቅ ደረጃ መውጣት መውረድ ስለማትችል እሷ ከታች ነች፣ እነሱ ከላይ ሳሎን ቁጭ ብለው ይመካከራሉ። ደረጀ ምን እላችኋል፣ ይኸውላችሁ አሁን ስትመጣ ሁላችሁም ፊት እንዳትሰጧት እንዳታዋሯት፣ ጸጥ በሏትኝ ይላለኝ ደረጀ። ከዛ እሻሉ ሁላቸውም። ከዛ ወጠው ሄዱ። በጣች አበጌል መጀመሪያ ያገኘቻት እናቷን እና ውሃን ነው ያገኘቻት። ውሃን ስታናግራት ውሃዬ ደህና ነሽ አልናፈኩሽም ስትላተኝ፣ ኧረ ምን ብለሽ ነው የምትናፍቂኝ አለቻትኝ። እንዴ ይህን ያህል ቆይቼ ጠፍቼ ስቆይ አሁን ስመጣ ሰላም ማለት መሳም የለብሽም ብላ ስትላተኝ እምብዮ ብላ ዝም አለች። ከዛ በኋላ የት ትሄዳለች? ወደ እናቷ ክላስ ስትሄድ ማንም የለም። ከዛ ወጣ መጣ ቁጭ አለች። ቁጭ ስትል ናታን መጣ። ናታንም እንዴት ነህ ስትለው ጸጥ አላተኝ። ከዛ እናቷ መጣች። እናቷንም እማዬ እንዴት ነሽ ብላ ልትስማ ስትል ዞር በይ አለቻተኝ። ገፈተረቻት። ከዛ እንዴ ምን ሆናችሁ ነው ሁላችሁም ፊታችሁን የዞራችሁብኝ? ምን አድርጌ ነው እንዴ? ኧረ ያደረግሽው ጥፋት ደግሞ አልታወቅሻለ እንዴ አለቻት ማርታ። እንዴ እማዬ እና አጥፍቻለሁ፣ ግን ደግሞ ሁላችሁም ፊታችሁን ዞራችሁብኝ፣ አንቺም ዳጣም አበጌልም ማለቴ ውሃም በቃ ሰላምም ሁሉ ሰላምዬም አለች። ኧረ ሰላምዬ ነው ያልሽው? ደግሞ ከመቼ ወዲህ ነው አቆላምጠሽ ሰላምዬ ብለሽ መጥራት የጀመርሽው? ኧረ ጉድ ምን ተገኘና ነው አለቻተኝ። እንዴ እማዬ በቃ አሁን ከአሁን በኋላ እኮ ምንም ነገር አላጠፋም በቃ። እንዴ እሺ ጉልበት ከሳምሽ አለቻት። እዛ እስምሻለሁ ብላ ሳመቻት። እኔንስ ችግር የለውም ባትስመኝም፣ አባቴ ሲመጣ አሁን ይቅርታ ማለት አለብሽ። ጉልበቱ ላይ ቶሎ ብለሽ ሂደሽ ተደፍተሽ ይቅርታ መጠየቅ አለብሽ። እሺ ችግር የለውም ሲመጣ ሂጄ ይቅርታ ጠይቋለሁ አለች። ከዛ መጣ ደሬ ሲመጣ ቶሎ ብላ ሄደችና ጉልበቱ ላይ አባዬ ይቅርታ ብላ ተደፋች። እሱ ደግሞ እንደዚህ ጉልበቴ ላይ ተደፍተሽ ይቅርታ ስላልሽኝ እንትን እምልሽ እንዳይመስልሽ፣ ብዙ ነገር እኮ አጥፍተሻል። ብዙ ብትገረፊ፣ ብትለበለቢ፣ ብትደበደቢ እማትሰሚ፣ እባክሽን አበጌል ልቢ ግሽ እባክሽን ይላታለኝ። እሺ አባዬ ካሁን በኋላ ምንም ነገር አላጠፋም፣ ምንም ነገር ስህተት አልሰራም ትላለች። ከዛ ዳጣ እንግዲህ እንትና ዳጣ እስኪ የሆነ ቦታ ዘና ብለን እንምጣ ይላታለኝ። ከዛ በኋላ እሺ ስታይል ብላ ስትል ከዛ እንትና መጣች አበጌል። እንዴ ምን ሆናችሁ ነው? ምን እያደረጋችሁ ነበር? ምንም አላደረግንም። እንዴ ምን አንተ ፊት ከኔ የነሳኝሽ አንተ ለምንድን ነው እኔ ሲሪየስ የሆንክብኝ ብላ ስትለው አይ ምንም ማለት ነው ጥሏት ሄደ። ከዛ ከዳጣ ጋር ሄዱና የሆነ ይሄ ቁጭ ብሎ እንሹላሊት ነው ምንለው እኛ በአማርኛ የሆነ መጫወቻ ህጻናቶች ቦታ ሄዶ ቁጭ አሉ።
እኔ የምልሽ ዳጣዬ የት ነው የተወለድሽው? የት ነው ያደግሽው? እናት አባትሽንስ ታውቂያለሽ ብሎ ሲጠይቃተኝ ለምንድነው ይሄን ጥያቄ እየደጋገምክ የምትጠይቀኝ ናታን? እኔ ተወልጄ ያደግኩት አዲስ አበባ ነው። በቃ ውልደቴም እድገቴም እዛው ነው አዲስ አበባ ነው። እና ለምን ድሬዳዋ አልሽ በባለፈው ብሎ ሲላተኝ በቃ አንቺ ስንት ምላስ ነው ያለሽ? ስንቴ ነው የምትዘላብጂው? ሲላተኝ እኔ እኮ ናቴ በቃ ለማንም አልናገርም ስላልከኝ ነው አዲስ አበባ ብዬ ነገርኩ እንጂ እኮ አልነግርም ነበር ብላ አለችው። ከዛ በኋላ እሺ አባትሽ ግን እንትና ነው ማን ነበረ ያለው የሆነ ፍቃዱ ነው ምናምን ብሎ ሲለው አይ አይደለም ሌላ ነው አባቴ። እሺ እናትሽንስ ታውቂያታለሽ? እናትሽ ማን ናት ብሎ ሲላት እናቴን እንኳን አላውቃትም። እናቴን ባውቃት ደስ ይለኝ ነበር። ጡቷንም አልጠባሁኝም ምንም ነገር በልጅነቴ ነው እናቴን የተለየኋትኝ ብላ ሰቅሰቅ ብላ አለቀሰች። ኧረ ማልቀስማ የለብሽም ለምንድነው የምታለቅሽ? አይዞሽ ይሄኔ እኮ እናቴ እኔን እየፈለገችኝ እየተሰቃየች ይሆናለኝ ብላ ስትል እሱ ደግሞ ይሄኔ እኮ እናትሽ ወይ ቱጃር ሆና ይሆናል ወይ በቃ ወይ ሌላ ሀገር ውጭ ሀገር ሆና ይሆናል በቃ የሆነ ጥሩ ደረጃ ጥሩ ሁኔታ ላይ ልትኖር ትችላለች እኮ አንቺ አታስቢ ብሎ ሲላተኝ አይ እኔ እንደዚህ እንደምጨነቀው እናቴ እያልኩ እሷም እኮ ልጄን መቼ ነው የማይ እያለች እኮ እየተጨነቀች ይሆናል። ይሄን እኮ ጉስቁልቁል ብላ ይሆናልኝ በዚህ አይነትማ ኧረ እባክህ ተወኝ እናቴ ትላለች። ከዛ በቃ ዝም በይ እያለቃቀሰች ነበረ ዝም በይ ምናምን አላተኝ። ከዛ ሄዱ። ከዛ እሱና ደረጀ መኪና ውስጥ ቁጭ ብለው እኔ የምልህ እናቴ ትምህርት እንዴት ነው ምናምን ብሎ ይለዋል። ትምህርት ጥሩ ነው ምንም አይልም። የውሃ ነገር ግን አሳስቦኛል ትንሽ ችግር አለባት ያው ከሰው ጋር መገናኘት አለባት። ከሰው ጋር ስትጫወት ስትደበለቅ ጭንቅላቷ እየተስተካከለ ይመጣል። አሁን እኮ በቃ እድሜዋ እየሄደ አስተሳሰቧ ግን የህፃን አስተሳሰብ ሆነ ምናምን ብሎ ይለዋለኝ። አይ ይስተካከላል ምንም ችግር የለም አንተ ማስጠናት እንግሊዘኛ ያችም እህቷ ጓደኛዋም እኮ ምጥንም ያው ናት የእሷ ቢጤ ናት። እና ትምህርትም አይወዱም። እንዴት እንደማድረግ ግራ ገብቶኛል ደረጀ አንተም እስኪ አስጠናተኝ አንተም ቀረብ ቀረብ በላቸው እያለ ይለዋለኝ። እሺ ችግር የለም ይላል ናታን። እንግዲህ ያው የዳጣ ስለ ዳጣ ሲያወሩ ዳጣ እንደው ዳጣ እንግዲህ ምን ይላለኝ ደረጀ ለናቲ ዳጣ እቤት እስካለች ድረስ አዎ ዳጣም አለች ይላል ናቲ። ከዛ በኋላ አዎ ዳጣ እስካለች ድረስ ደረጀ ነው እንጂ ዳጣም አለች አብራ እሷም ጎበዝ ናት ቀልጣፋ ናት እሷም እንትን ትላታለች ይላል። ከዛ በኋላ እስካለች ድረስ ዳጣ ብሎ ሲል ምን ነው እስካለች ድረስ አልክሳ ናቲ የት ልትሄድ አስባ ነው ሲል አይ እንደው እንዲሁ ነው እንጂ ወይ እናቷን ወይ አባቷን ፍለጋ ሲል አይ እናቷን ግን አሁንም እናቴን ትላለች። አዎ ግን ሰላምዬ ግን እየተጨነቀች ነው። ሰላምዬ እየተጨነቀች ነው እሷን እሷን እየመሰልቻት እየታየቻት ነው ብሎ ሲለው አይ በቃ ሰላም አወቀች ማለት ነው አለና ደረጀ ዛኔ እንደዛ እያለ ነው ድራማው ያለቀው።